በምዕራብ ኦሮሚያ የስልክና የኢንተርኔት ግንኙነት መቋረጡን ተከትሎ በተለያዩ ዩኒቨርሲቲዎች ውስጥ ተማሪዎች የተቃውሞ ሰልፍ አድርገው ከጸጥታ ኃይሎች ጋር በተፈጠረ ግጭት አንድ ተማሪ መሞቱና ጉዳት የደረሰባቸውም እንዳሉ ተገልጿል። የሳይንስና ከፍተኛ ትምህርት ሚኒስቴር የተፈጠረውን ሁኔታ ለቪኦኤ አረጋግጧል። ሙክታር ጀማል ተጨማሪ አለው። ከትላንት በስቲያ ጀምሮ በመደወላቡ በአርሲ በሐሮማያና ቡሌሆራ ዩኒቨርሲቲዎች የተቀሰቀሰው ተቃውሞ በምዕራብ ኦሮሚያ ወለጋ ዞኖች የስልክና ኢንተርኔት ግንኙነት መቋረጡን ተከትሎ በዓልን ጨምሮ ለሳምንት ከቤተሰብ ጋር አለመገናኘታቸውንና በአካባቢው ያለው ሁኔታ መረጃ ማግኘት ባለመቻላቸው አሳስቦናል በማለት ሰልፍ መውጣታቸውን ነው ለቪኦኤ የገለጹት። ዛሬ ጠዋት በቡሌሆራ ዩኒቨርሲቲ የተደረገውን ተቃውሞ ተከትሎ አንድ ተማሪ ሞቶ ሌሎች መቁሰላቸውን ነው የግቢው ተማሪዎች የሚገልጹት። መጀመሪያ ላይ ነበር ሰልፍ ነበር ልጆች ወጣው ማለት ነው። ሰልፉ ለምን ነበር የተወጣው? በቃ ከወለጋ ላይ ኮማንድ ፖስት ይነሳና ከዛ ገቡ። ማንም ጥያቄ ሊሰማ የነበረ የለም። ከዛ በኋላ ተኩስ ተከፈተ እና አንድ ልጅ መቱ። የተመታው 3 ሰው ነው፣ ግን በዛ አጋጣሚ እዛኑ ጊዜ የሞተው አንድ ሰው ነው። ማንም ይባል ናትናይ። ምን ተማሪ ስንተኛ አመት ነው? 3ኛ አመት። ብዙ ሰው በጣም ተመቷል እና ሌሎቹ ሆስፒታል ናቸው። ከዛ ዛነን እዚህ 2 ልጆች በጣም ተመተው ነበር ከኛ ጋር የመጡ። እነሱን ደግሞ አሁን ወደ ሆስፒታል ብለዋል። በቃ እጃችን ላይ ሊሞት ሲሉ ጮኸና በቡሌሆራ ዩኒቨርሲቲ የተከሰተውን ግጭት ተከትሎ የአንድ ተማሪ ህይወት ማለፉን የቡሌሆራ ሆስፒታል አረጋግጧል። በቡሌሆራ ሆስፒታል ጠቅላላ ነርስ የሆኑት አቶ ኤባ ዮሐንስ የተናገሩት ከበርቶት ያምጣ የሚደማኔ ዱፋኔ ጅሩ ጋር ሆስፒታል ቡሌሆራ የተወሰኑ ተማሪዎች ተጎድተው ወደ ቡሌሆራ ሆስፒታል መጥተዋል። ከመጡት ተማሪዎች ውስጥ አንዱ ወዲያውኑ ነው ህይወቱ ያለፈው። ወደ 16 የሚሆኑ ተማሪዎች ቀላልና ከባድ የተለያዩ ጉዳቶችን አስተናግደዋል። ወደ ሐዋሳ ሆስፒታል ሪፈር ያደረግነው አንድ ተማሪ አለ። ሌሎቹ ግን እኛው ጋር ነው ተኝተው እየታከሙ ያሉት ነው ያሉት። መሰል ተቃውሞዎች በመደወላቡ በአርሲና ሐሮማያ ዩኒቨርሲቲዎች መካሄዳቸውን አስመልክቶ ቪኦኤ ያነጋገራቸው ተማሪዎች በሐሮማያ ዩኒቨርሲቲዎች ተማሪዎች ጥቁር ለብሰው ያሳዩት የነበረው ሐዘን ላይ የተደረገው ክልከላን ተከትሎ ወደ ተቃውሞ መቀየሩን ነው ስማቸው እንዳይጠቀስ የጠየቁ ተማሪዎች የተናገሩት። በጧቱ ጀምሮ ቀን ጥቁር ልብስ የለበሱ ሰዎች ለምን ጥቁር ልብስ ትለበሳላችሁ ብለው ነው ታሰሩት። አንዳንዶች ደግሞ የተመቱም አሉ። በአብዛኛው የታሰረ አለ። 50 ተማሪ የሚሆን የታሰሩ አሉ። አሁን በጣም የተመታም ሰዎችም አሉ። በስም ለማንሳት ተፈለኩ አሁን ሆስፒታል ውስጥ የሚገኙ ሰዎች አሉ። ለምሳሌ ቦኮ 4ኛ ዓመት ተማሪ እና ጆሲ የሚባል ሰውዬም ተማሪም አለ። ከዛ ያለፈም በጣም አሁን እስር ቤት ውስጥ የማይገኙ የት እንደሚሄዱ የማይታወቁ ሰዎችም ተማሪዎች አሉ። በምዕራብ ኦሮሚያ ኢንተርኔት መቋረጥን አስመልክተው ስላካሄዱት ተቃውሞ የተጠየቁት በኦሮሚያ ክልል የብልጽግና ፓርቲ ቃል አቀባይ አቶ ታዬ ደንዳ በአካባቢው በታጠቁ ኃይሎች ላይ ዘመቻ እየተካሄደ መሆኑን አረጋግጠው ነገር ግን ከዚህ ቀደም ከነበረው የተለየ አለመሆኑን ተናግረዋል። በተለያዩ ዩኒቨርሲቲዎች ስለተደረጉ ተቃውሞዎች አቶ ታዬ ተከታዩን ያሉት ነሚነጋ ጀፈሜ ጉበሙ ነሚታይ ጀዴቱ መታዬ አረሞ ሽፍታኒ የከሰራው ወዲ ንጹህ ሰው ሲጎዳ ቁጭ ተብሎ ታይቶ ዛሬ ደግሞ
ሽፍታ ወደ ህግ ይመለስ ተብሎ እንቅስቃሴ ሲጀመር ይህ መነካት የለበትም ብሎ መቃወም በእውነት አግባብ አይደለም ነው ያሉት አቶ ታዬ። የሳይንስና ከፍተኛ ትምህርት ሚኒስቴር ቃል አቀባይ አቶ ደቻሳ ጉርሙ በበኩላቸው ከወቅታዊው የከፍተኛ ትምህርት ተቋማት የጸጥታ ችግር አንፃር ተማሪዎቹ ከመሰል እንቅስቃሴዎች እንዲቆጠቡን ያሳሰቡት ያው የህግ የበላይነት ማስከበር የግዴታ ነው። ይሄ እንደዚህ በሰልፍ ሰበብ የሚወጡ ነገሮች ዞሮ ተማሪዎችን ነው የሚጎዱ። ዝም ቢባል ቢፈቀድም ወደ ሌላ ነገር መልካቸውን ይቀይራሉ። ስለዚህ ኃይሎች የሚሰጡትን ምክር የሚሰጡትን ሀሳብ መቀበልና በሰከነ ህሊና ምክንያቱም ለተሰለፍን ብቻ የምናመጣው ነገር ስላልሆነና ምንም የሚመጣ ነገር የለም። እንደገና ደግሞ ለምንድን ነው ይሄ ነገር እየሆነ ያለው የሚለውንም ማስተዋል ያስፈልጋል። ለሁሉ ነገር ያገባናል ይመለከተናል ብለን ተጋብለን የምንሮጥ ከሆነ ሶሉሽን ሊሆን አይችልም። ይሄ ገበላይነት ካልተከበረ ደግሞ ምንም ውጤታማ የሆነ ስራ መስራት አይቻልም። ስለዚህ አሁን ተማሪዎች እንደ ተማሪ እንደ ትምህርት ቤት የትምህርት ቤት ህግና ደንብ አክብሮ ማንኛውንም የሚጠይቁትን ነገር ደግሞ በሰዓት በህጋዊ መንገድ መጠየቅ የሚገባቸውና ከኃይሎች ጋር መመካከር ሚሉትን መተግበር ያስፈልጋል። ሌሎች በጣም ስፔሲፊክ የሆኑ ዩኒቨርሲቲ ጉዳዮችን ከዩኒቨርሲቲዎች መረጃዎችን ብታገኙ ይሻላል። ከዚህ የተሻለ የተጠናከረ መረጃ ይጠይቃል። በምዕራብ ኦሮሚያ የስልክና ኢንተርኔት ግንኙነት መቋረጥ ሳምንት ገደማ ያስቆጠረ ሲሆን በኢትዮጵያ ቴሌኮም የምዕራብ ኦሮሚያ ቅርንጫፍ አገልግሎቱ መቋረጡን አምኖ ምክንያቱን አላውቅም ማለቱን መዘገባችን ይታወሳል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዳማ።